የማይታጠቡ ሴቶች፣ ከሞት በኋላ ቤት ውስጥ የሚቀመጡ ሰዎች፣ ከንስር ጋር አደን የሚወጡ አዳኞች። ይሄ ፊልም አይደለም፣ ይህ እውነት ነው። ሰላም ሰላም ውድ የኢትዮ አዳዲስ የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ ምርጥ 10 ያልተለመዱ ሀገራት ባህሎችን ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንግባ። 10ኛ ጃፓን። ጃፓን የዘመናዊነት ጫፍ ማለት እንደሆነ ብዙዎች ይስማማሉ። ነገር ግን ወደ ኪዮቶ ከተማ ስንሄድ ነገሮች ይገለባበጣሉ። ለምን አትሉኝም? ጥሩ ጥያቄ ነው። በጃፓን ውስጥ ጌሻ የሚባል ነገር አለ። ጌሾች ማለት ከ200 ዓመት በፊት በነበረው ሕግ የምትኖር ሴት ማለት ነው። በጌሻ መኖር ቀላል አይደለም፣ ምክንያቱም ሁሉ ነገር አርት ነው። ጌሻ ያፈላል፣ አበላል፣ አለባበስ፣ አኗኗር፣ ብቻ ምን አለፋችሁ ኑሯቸው አስገራሚ የሚባል ነው። የሚናገሩት የድምጽ ቅላጼ ጥብቅ ከመሆኑ በተጨማሪ የሚኖሩበት የኑሮ ህግጋቶቻቸው ከውጭው ዘመናዊ ዓለም ሙሉ በሙሉ የተነጠለ ነው። በዛሬ ዘመን በዚች ፈጣን ዓለም ውስጥ ይህንን የሰከነና በትዕግስት የተሞላ የጥንታዊ ስነ ምግባር ህይወት መምራት እውነትም የጊዜ ማሽን ውስጥ እንደመኖር ይቆጠራል። 9ኛ ቪየትናም። ወደ ሰማያዊ ተራሮች እንውጣ። በቪየትናም ውስጥ ህሞንግ የሚባሉ ሴቶች ይኖራሉ። ዛሬ ግን ስለ ሴቶች ሳይሆን የምናወራው ስለሚለብሱት ልብስ ነው። ልብሶችን በተለያዩ ቀለሞችና ዲዛይኖች አይታችሁ ልታውቁ ትችላላችሁ። ቪየትናም ውስጥ የሚለየው ልብሶች ከመዘነጫነትና ከመዋቢያነት በተጨማሪ የህይወት ታሪክ ናቸው። ምንድነው የሚለው እያላችሁ ሊሆን ይችላል። እስኪ ላስረዳችሁ። የህሞንግ ሴቶች የሚያደርጓቸው ልብሶች እያንዳንዱ ጥልፍና ንድፍ የራሳቸውን፣ የቤተሰባቸውን እንዲሁም የጋብቻ ሁኔታቸውን ቁልጭ አድርጎ ያሳያል። እነዚህ ልብሶች የሚሰሩት ሄምፕ ከተባለ ተክል ሲሆን ተክሉን ራሳቸው ይፈትሉታል። ከዛም ተፈጥሯዊ በሆነ ሰማያዊ ቀለም ውስጥ በመንከር ለወራት በእጅ ይዘፈዝፉታል። ከዛም ጣጣውን ጨርሶ ከአንድ ወር ከ15 ቀን በኋላ ሽክ ያለ ቀሚስ ይሆናል። ስለዚህ እነዚህን ቀሚሶች ስታይ አንተ የህይወት ታሪኳን እያነበብክ ነው ማለት ነው። 8ኛ ፓኪስታን። ፓኪስታን ካላሽ የአማልክቶች ሸለቆ። የፓኪስታን ተራሮች ውስጥ በኢንዱኩሽ ሸለቆ ውስጥ ትንሽ ሆኖ ብዙ ታሪክ የያዘች ካላሽ የምትባል ማህበረሰብ አለ። በዙሪያቸው ያለው የእስልምና ተከታይ ቢሆንም ካላሾች የራሳቸው የሆነ ብዙ አማልክቶች አሏቸው። ሴቶቻቸው በአስደናቂ የብርሃንና የጨለማ ቀለም ጥርምታ ጥቁር ልብሶች ይለብሳሉ። ከዚህም በላይ በኮሪል ሼል ወይም ከባህር የሚሰበሰቡ የተሞሉ ከባድ የራስጌ ልብሶችን ያደርጋሉ። የህይወታቸው ትልቁ ክፍል ደግሞ በጭፈራና በልዩ ልዩ መጠጦችና በአማልክቶች ስም በሚከበሩ ዓመታዊ በዓላት የተሞላ ነው። ለዚህ ነው በፓኪስታን ውስጥ እጅግ አስገራሚና አስደናቂ ባህል ተብሎ የተመዘገበው። 7ኛ ህንድ። የራባሪ ጎሳዎች ከብቶቻቸውን በዋናነት ግመል፣ ፍየልና በግ እየመሩ በራጅስትራ በረሃዎች የሚንቀሳቀሱ ዘላን እረኞች ናቸው። ለእነርሱ ከብቶቻቸው ከሀብት በላይ ህይወቶቻቸው ናቸው። የራበሪ ሴቶች ትልልቅና ከባድ የብር ጌጣጌጦችን ያደርጋሉ። ግን ዋናው ነገር ንቅሳት ነው። ከእግር እስከ አንገት የሚያደርጉት ንቅሳት የውበት መገለጫቸው ብቻ ሳይሆን ከክፉ መንፈስ የሚጠብቃቸው የመንፈሳዊ ጥበቃ ምልክት ነው ብለው ያምናሉ። የህንድ ጣዖቶቻቸውንም በዛ ጊዜ በማምለክ ከዓለም ላይ የተለየ ባህል ካላቸው ሀገሮች አንዱ ያደርጋቸዋል። 6ኛ ስካንዲኔቪያ። ወደ አውሮፓ በረዳማ ሰሜን አካባቢዎች በኖርዌይ፣ ስዊድንና ፊንላንድ ድንበር ላይ ይኖራሉ። ህይወታቸውና ማንነታቸው በአጋዘን ላይ የተመሰረተ ነው። አጋዘኖችን ከቦታ ቦታ በማንቀሳቀስ የሚኖሩ ኖማዶች ናቸው። ከሁሉም በላይ የሚገርመው የባህል ጥበባቸው ነው። ጁኪ የሚባል የባህል ጥበብ አላቸው። ጁኪ ቃላት የሌሉት ነገር ግን አንድን ሰው ቦታ ወይም ስሜት ብቻ በድምጽ ቅላጼና ስሜት የሚገልጽ የዘፈን አይነት ነው። በዚህ ዘመን ውስጥ ይህንን ጥንታዊና አስገራሚ የኖማድ ህይወትን መኖር እጅግ ጥንካሬን ይጠይቃል። በድንበሮች ላይ የሚኖሩት እነዚህ አስደናቂ ሰዎች ከአጋዘን ጋር ባላቸው ጥብቅ ግንኙነት በዓለም ላይ ካሉ ምርጥና አስደናቂ ባህሎች በግንባር ቀደምትነት ተካተዋል። 5ኛ ፔሩና ቦሊቪያ። ፔሩና ቦሊቪያ በደቡብ አሜሪካ በኩል ቄቾዎች በኢንዱስትሪ ተራሮች ውስጥ የኢንካ ስልጣኔ ባህልን በህይወት ያቆዩ ሰዎች ናቸው። ለእነርሱ ምድር የምትፈሰስ አምላክ ናት። ፓቻቻማ ወይም የእናት ምድር ሲሉ ይጠሯታል። ስለዚህ ለእርሻዎች ወይም ለማንኛውም የተፈጥሮ ነገር መስዋዕት ማቅረብ ግዴታ ነው። በተጨማሪም በአልፓካ ሱፍ የሚሸመቱ የተለያዩ ሸማኔዎችና የተለያዩ ጥልፎች እጅግ በጣም ውድ ናቸው። ከዓለማችን እጅግ ውድና ጥንታዊ የጥበብ ስራዎች መካከል አንዱ ተደርገው ይቆጠራሉ። 4ኛ ሞንጎሊያና ካዛክስታን። ከእንስር ጋር የጓደኝነት ሚስጥር።
ይህኛው ልቦ ላይ ስሜት የሚፈጥር ነው። በሞንጎሊያ ምዕራብ የሚኖሩ ካዛኮች የፈረሰኝነትና የአደን ጥበብን ወደ ሌላ ደረጃ ወስደውታል። እንዴት? ወርቃማ ንስሮችን በማሰልጠን ንስሩን ከጫጩትነቱ ጀምሮ ከቤተሰብ አባል ጋር እኩል አድርገው ያሳድጉታል። ንስር አዳኝን በፈረስ ሲጓዙ ንስሩ ደግሞ ከጎኑ ይበራል። ይህ ትስስር ከጥቅም ያለፈ ነው። ከዚህ ንስር ጋር የሚፈጥረው ፍቅርና እምነት ለብዙ ሺህ ዓመታት ባህሉን ያቆየው ነው። ንስሩ ባጠገቡ ሲበር የተለያዩ እንስሳቶችን ከላይ በመሆን እየጠቆመ ይነግረዋል። አብሮት ያለውም አዳኝ ከሱ ጋር በመሄድ የነዛን እንስሳቶች በመግደል አብረው ይመገባሉ፣ ይጠጣሉ፣ ይኖራሉ። ሶስተኛ ኢትዮጵያ ኦሞ ሸለቆ ውበት በሌላ ትርጉም። እና አሁን ደግሞ ወደ ቤታችን ወደ ኢትዮጵያ የኦሞ ሸለቆ ጎሳዎችን እንደ ሙርሲ ሐመር የሰውነታቸውን የስዕል ሸራ አድርገው የሚጠቀሙ ናቸው። ለምሳሌ የሙርሲ ሴቶች የከንፈር ዲስኮች ያስገባሉ። ለብዙዎች አስደንጋጭ ቢሆንም ለእነርሱ ግን የትልቅ ውበትና የማህበራዊ ክብር ምልክት ነው። ሐመር ወንዶች ደግሞ ለአዋቂነት የሚያልፉበት የበሬ መዝለል ወይም ፐል ጃምፒንግ የተባለ ከባድ ስነ ስርዓት ያደርጋሉ። እያንዳንዱ ጠባሳ፣ እያንዳንዱ ጌጥ የጀግንነትና የህይወት ምዕራፍ ምልክትነትን ያሳያል። ሁለተኛ ናምቢያ የማይታጠቡ ቀይ ሴቶች ሚስጥር። በጣም የሚገርመው ናምቢያ ውስጥ ያሉት ሂምባ ሴቶች ቆዳቸውን በኦቶጂ በሚባል ቀይ አፈርና ቂቤ ቅይጥ ይሸፍኑታል። ይህም ከፀሐይ ለመከላከልና ለውበት ሲሆን የባህላቸው ምልክት ነው። ግን ዋናው ነገር በህይወታቸው ሙሉ በውሃ አይታጠቡም። ራሳቸውን የሚያጸዱት ዕጣንን በመሰለ ጭስ ብቻ ነው። ስለ ውበት ያለን አመለካከት በሂምባዎች ፊት ሲፈተሽ ምን ያህል እንደሚገለጥ አስቡት። አንደኛ ኢንዶኔዥያ ቶራጃ ከሞት በኋላ የሚቀጥል ፍቅር። ኢንዶኔዥያ ውስጥ ያሉት የቶራጃ ህዝቦች የሚያደርጉት አስገራሚና አስደናቂ ባህል ነው። አንድ ሰው ሲሞት ወዲያው አይቀበርም። ነገር ግን ለዓመታት በቤተሰብ መካከል እንደ ታማሚ ሆኖ ይቀመጣል። የቀብር ስነ ስርዓቱን ሲያደርጉ ደግሞ እጅግ በጣም ግዙፍ በሆነ የጎሽና የአሳማ መስዋዕትነት ይታጀባል። ከዚህም በላይ በጣም የሚገርመውና የሚደንቀው ነገር የሟቾች አስክሬን አውጥተው ልብስ የሚቀይሩትና የሚያጥቡት ስርዓት መኖር ነው። ለቶራጃዎች ሞት ማለት የቤተሰብ ፍቅር የሚያቆምበት ሳይሆን የቤተሰብ ፍቅር ወደ ሌላ ደረጃ የሚሸጋገርበት የፍቅር ጥግ ነው። ዛሬ ያቀረብንላችሁ ቪዲዮ ይህን ይመስል ነበር። ለቻናላችን አዲስ ሆናችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።